መሬት ሁሉ ተጥለቅልቋል። የተቀሩት የሰው ልጆች ሞተዋል። እንስሳት፣ አዕዋፍ፣ ሕይወት ያላቸው ነገሮች ሁሉ አብቅተዋል። ባህር ውስጥ ያሉ እንስሳት እንጂ የተቀሩት ሁሉ ሞተዋል። ሕያው የሆነ ነገር በምድር ላይ አልቀረም። በመርከቧ ውስጥ ካሉት በስተቀር እንስሳትም ሰዎችም ተንቀሳቃሽ ነገር ሁሉ ሳይቀር አብቅቷል። ኢብኑ አባስ በሚያወሩት ሐዲስ ኖህና ተከታዮቹ በመርከቧ ውስጥ ለ6 ወራት ቆይተዋል። በብዙ ዘገባዎች እንደተጠቀሰው ኖህና አማኞቹ ከመርከቢቱ የወረዱት በአሹራ ዕለት ነው፣ በሙሐረም በ10ኛው ቀን ማለት ነው። በብዙ ዘገባዎች እንደተጠቀሰው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይህንን አላህ ሙሳን ከመስመጥ ያዳነበትን እና ኑህን ዐለይሂ ሰላም ከመጥለቅለቅ ያዳነበትን የአሹራን ዕለት በጾም አክብረዋል። መጥለቅለቁ ከአላህ ሱብሓነሁ ወተዓላ በወረደ ትእዛዝ ተጠናቀቀ። ተባለ፣ ምድር ሆይ ውሃሽን ዋጭ። ምድር ውሃዋን ትውጠው ጀመር። ውሃው እያደር ይሰርግ ጀመር። ወቂለ ያ አርዱ ብለዒ ማአኪ ወያ ሰማኡ አቅልዒ። ተባለ፣ ምድር ሆይ ውሃሽን ዋጭ፣ ሰማይም ሆይ ዝናብሽን ያዥ። ውሃውም ሰረገ፣ ቅጣቱም ተፈጸመ። ጁድይ በሚባል ተራራ ላይ መርከቢቱ ተደላደለች። ለከሃዲዎችም ሰዎች ጥፋት ተገባቸው፣ ጠፉ ተባለ። ከዚያንም አላህ ሱብሓነሁ ወተዓላ እንዲህ አለው፣ ኑህ ሆይ ከኛ በሆነ ሰላም በአንተ ላይና አንተም ጋር ባሉት ሕዝቦች ትውልድ ላይ በሆኑ በረከቶችም የተጎናጸፍክ ሆነህ ውረድ። ከነሱ ዘሮች የሆኑ ሕዝቦችም በቅርቢቱ ዓለም በርግጥ እናስመቻቸዋለን። ከዚህ በኋላ መልሰው ወደ ክህደት ለሚገቡት ደግሞ ከዚያም ከኛ የሆነ አሳማሚ ቅጣት ይነካቸዋል ተባለ። ኑህ በመርከቢቱ ላይ በቆየበት ረጅም ቆይታ ውሃው ቶሎ እንዲሰርግ ይፈልግ ነበር። በዚህም ጊዜ እርግብን አዲስ ነገር ታመላክተው ዘንድ ይልካት ነበር። ምንም ነገር ሳትይዝ ትመለሳለች። ደግሞ ይልካታል። እንዲህ እያለ ከዕለታት አንድ ቀን የዘይቱን ዛፍ ቅርንጫፍ አመጣችለት። በዚህም ውሃው የሰረገና አትክልቶች መብቀል እንደጀመሩ አወቀ። ከዚህ ቀጥሎ እንደገና ቢልካት በእግሮቿ ላይ የጭቃ ቅሪትን ይዛ ተመለሰች። ፍቺው በመሬት ላይ አረፈች ማለት ነው። በዚህም መጥለቅለቁ እንዳበቃ አወቀ። ይህ እኛ ዘንድ በታሪክ መዛግብት ውስጥ ይገኛል። ከዚህ ተነስተው ነው ሌሎች የሰላም ርግብ የሚሉት። በእግሮቿ የምታዝለውም የዘይቱን ቀንዘል ያንን የሚጠቁም ነው። ኑህ ዐለይሂ ሰላም ከአደም ልጆች መካከል እነኛ ከእርሱ ጋር የቀሩት ብቻ እንጂ ሌሎች የሌሉ ሲሆን ወረደ። በምድር ላይ ያሉ ሰዎች ሁሉ አልቀዋል። በርግጥ ምድር እንዳሁኑ ጊዜ የሰው ልጆች አልተሰራጩባትም። በተወሰነች ስፍራ በአረብ ደሴት፣ በፍልስጤም እና በዙሪያዋ ብቻ ነበሩ። የሰው ልጆች ሰፍረውባቸው የነበሩት እነኚህ ክልሎች ብቻ ነበሩ። የተቀሩት የምድር ክፍሎች የሰው ልጆች አልነበሩበትም። ግን የተጥለቀለቀችው ምድር ሁሉ ነበረች። ከዚያን አላህ ከኑህ ዐለይሂ ሰላም ጋር የነበሩትን ሕዝቦች በሙሉ መሃን አደረጋቸው፣ መውለድ የማይችሉ። ለኑህና ለባለቤቱ ካልሆነ በስተቀር ለሌሎች ሰዎች ልጅ ሊወለድ አልቻለም። የተቀሩት በሙሉ መሃን ሆነው በመቆየት ከሞቱ በኋላ ዝርያቸው አቆመ። በምድር ላይ እስከ ዛሬ ከዘለቀው ከኑህ ዝርያ ውጭ ሌላ አልቀረም። ከዚህም የተነሳ ኑህ ዐለይሂ ሰላም ሁለተኛው አደም በመባል ይጠራል። ሁለተኛው የሰው ልጆች አባት በመባል ተሰይሟል።
ይህ የሰው ልጆች የትውልድ ግንድ ሁሉ ከኖህ ጋር ስለሚተሳሰር ነው። ይህም በቁርአን ተገልጿል። ኖህ ወለቀድ ናዳና ኑሕ ፈለኒዕመ ልሙጂቡን ወነጀይናሁ ወአህለሁ ሚነል ከርቢል ዐዚም ወጀዐልና ذርየተሁ ሁሙል ባቂን። ኖህ በርግጥ ጠራ፣ መልስ ሰጪዎቹ እኛ ምንኛ ያማርነን። እርሱንም ቤተሰቦቹንም ከታላቁ መከራ አዳን ነው። ዝርያዎቹንም እነርሱን ቀሪዎቹ አደረግን። የቀሩት እነርሱ ናቸው። በሌላ አንቀጽ ላይ ደግሞ አላህ የእስራኤል ልጆችን ሲያናግር እናንተ ከኖህ ጋር ያሳፈርናቸው ሰዎች ትውልዶች ሆይ እርሱ አመስጋኝ ባሪያ ነበር እያለ ይናገራል። ኖህ ከውሃው መጥለቅለቅ በኋላ 350 ዓመታትን ኖረ። አላህ ስብሓነሁ ወተዓላ እንደጠቀሰው ለ350 ዓመታት አላህን ተገዥና አመስጋኝ ሆኖ ነው የኖረው። ኢብኑ ማጃህ በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም የኖህን ጾም ሲጠቅሱ ኑህ ዐለይሂ ሰላም ከዒድ ቀናት ውጭ ያሉትን የዓመቱ ቀናት ሁሉ ይጾም ነበር ብለዋል። በዒድ ዕለት ያፈጥራል እንጂ በተቀሩት ቀናት ሁሉ በጾም ላይ ነው። ኖህ ዐለይሂ ሰላም ይህን ያህል ዓመት ከቆየ በኋላ ሞተ። ስለሱ ከተዘገቡት ዘገባዎች አመዛኙ መካ እንደተቀበረ የሚናገረው ነው። በአንዳንድ ዘገባዎች ደግሞ ሉብናን ሊባኖስ አገር በሚገኘው ከርከል በቃዕ በተባለ ስፍራ የተቀበረ መሆኑ ተነግሯል።